ኑሮውን በእውቀት እንዲያጣፍጡት የሚረዳው ቻናል የእውቀት ማዕድ ከፍለው ክፍያ ከፍለው ራሳቸውን የሚገሉበት ሁኔታ ሁሉ አመቻችተው ስራ እየሰሩ ነው። ማህበራዊ ሚዲያን ካልተጠቀመ ለጭንቀት ለብዙ ነገር መዳረግ የሚችል ተማሪ ነው ያለው ማለት ወደ 52% አካባቢ የሚሆኑት ግንኙነት አድርገዋል እድሜያቸው ከ18 ዓመት በታች ሆነው ማለት ነው። የግብረ ሰዶማዊነቱን ብዙ ጊዜ እንፈራዋለን። ማን ነው የነኝን ወጣቶች ህይወት የሚታደገው? 70% አካባቢ የሚሆኑ የሰንበት ትምህርት ቤት ተማሪዎች ልጆች የሶሻል ሚዲያ ተጠቂዎች ናቸው። ልጆች ዋሹ ማለት ሁሉም ነገር ተደብቋል ማለት ነው። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ጤና ይስጥልኝ ተመልካቾቼ፣ እንደምንሰነበታችሁ። መስከረም ፖድካስትን በመስከረም ሚዲያ በየሳምንቱ ወደ እናንተ እያደረስን እንገኛለን። የዛሬው ፕሮግራሜ የሀገራችን ላይ እየደረሰ ያለውን ማህበራዊ ቀውስ የሚያሳይ ነው። እንደኔ አስደንጋጩ ጥናት ብየዋለሁኝ። ማህበረ ቅዱሳን ያዘጋጀው አንድ መድረክ ላይ ተገኝቼ የቀረበ ጥናት በመስማት ነው ጥናት አቅራቢውን የጋበዝኳቸው። በጣም የሚያስደነግጥ ነው። እንደ ሀገር ምን ሁኔታ ላይ እንዳለን የሚያሳይ ነው። በማህበራዊ እንቅስቃሴያችን በተለይ ማለት ነው። እሱን ለመወያየት ዲያቆን ኃይለ ገብርኤል ታምራትን የጋበዝኩ። ዲያቆን እንኳን ደህና መጣ። እንኳን ደህና ቆይሽ። አንተ እያልኩ ልቀጥል? አዎ እሺ። አይድቁና ስላለ ብዬ ነው። ይሁን እሺ። እኔ በጣም ነው የደነገጥኩት እዛ መድረክ ላይ። መድረኩ ምንድነው የሚለው ወደ መጨረሻ እናመጣዋለን መቋጫ ስለምናደርገውና መጀመሪያ የጥናቱ ዓላማ ምንድነው ከሚል ልጀምርና ዘርዘር ያለውን ነገር ለተመልካቾቻችን እናደርሳለን። መልካም እሺ። መደንገጡን እኔም እንዳንቺ ደንግጫለሁ። መረጃዎችን ስናጠናክርና ስንቀምር ያገኘናቸው እውነታዎች የሚያስደነግጡ ሆነው ነው ያገኘናቸው። የጥናቱ ዓላማ የነበረው ምንድነው? ያው እንደምታውቁ ማህበረ ቅዱሳን አዲስ ስልታዊ እቅድ አቅዶ በዚያ መሰረት ማህበራዊ ጉዳዮችን ተደራሽ ማድረግ አለብኝ መፍታት አለብኝና እሱ ላይ ያሉ ተቋማትን በማቋቋም ደረጃ እና ማህበራዊ ቀውሶችን በመፍታት ደረጃ ስራዎችን ለመስራት ብዙ እቅዶችን አቅዷል። ከዚያ ውስጥ አንዱ የሱስ ማገገሚያ ማዕከልና የምክክር አገልግሎት ሰጪ ተቋማትን ማቋቋም ነው። እሱን ለማድረግ እቅዱ ሲታቀድ ያው የራሱን አሰስመንት ሰርቶ ወይም ጥናት አድርጎ በዚያ መነሻነት ይሄ ጉዳይ ያስፈልገኛል ብሎ እቅድ አስቀምጦታል። እኛ ደግሞ እንደ ክፍል ወደ ትግበራ ስንገባና አፈጻጸሙን ልናወርድ ስናስብ ሌላ ጥናት ማጥናት አስፈልጎን ነበር። ስለዚህ ያስፈልገበት ዋናው ምክንያት ሁለት ናቸው። ዋናዎቹ ጉዳዮች አንደኛው ችግሮቹ ምን ላይ ናቸው ያሉት። ለምሳሌ የምክክር አገልግሎት ለመስጠት ስናስብ በምን ዘርፍ ላይ ነው ምክክር አገልግሎት መስጠት ያለብን? የሱስ ማገገሚያ ማዕከል ስናቋቁም እንደሚታወቀው በአሁኑ ጊዜ በጣም በርካታ የሆኑ ማህበራዊ የሱስ ተጋላጭነት ነው ያለውና የትኛው ነው በጣም አደጋ እየታየበት ያለው የሚለው ለማወቅ ምክንያት ነው ማለት ነው። ስለዚህ የሱስ ነባራዊ ሁኔታ በየትኛው ዘርፍ ላይ በምን አይነት ጉዳይ የሚለውን ነገር ለመለየት ለማወቅ የመጀመሪያውን ለማጥናት ምክንያት ሆኗል ማለት ነው። ከዚያ ውጭ ተጋላጮች እነማን ናቸው የሚለው የመጀመሪያው ዓላማ እነኝ ነው። የዚህ የሱስ ተጋላጭና ልንሰጥ ያሰብነው አገልግሎት ተደራሽ የሚሆነው ማህበረሰብ እነማን ናቸው የሚለው ለማወቅ ማለት ነው። ከዚያ ቀጥሎ የመጣው ምንድነው? ባለው ነባራዊ ሁኔታ ወይም ደግሞ ችግር ተነስተን የመፍትሄ አቅጣጫ ማስቀመጥ ማለት ነው። በፕሮግራሙ ላይ እንዳየሽው ያው የፕሮግራሙ ውጤት አንዱ የዚያ የጥናቱ ግኝት የሆነውን የመፍትሄ አቅጣጫ የሚያመለክት ሂደትና የጅማሮ ነው በዚያ ቀን የተከናወነ ማለት ነው። ስለዚህ ነባራዊ ሁኔታ ምን ይመስላል የሚለውን ከለየም በኋላ ለዚያ ላለው ነባራዊ ሁኔታ መፍትሄ ማመልከት ነው። መጨረሻ ደግሞ ያው የምእመናን ማህበራዊ ቀውስ በመፍታት ደረጃ ቤተክርስቲያን ሚናዋን፣ ኃላፊነቷን፣ ተጠያቂነቷን፣ ድርሻዋን እንድትወጣ ለማድረግ ነው ማለት ነው። ዓላማዎቹ እነኚህ ናቸው ዋናው ነው። እሺ እንግዲህ ትንሽ ማዕቀፍ ማስቀመጥ ስላለብን ጥናቱ ማህበራዊ ቀውሱን ነው የሚያሳየው እና የተሰበሰበበት መንገድ ከመቼ እስከ መቼ ያለው ነው ከዚህ በኋላ የምንዋራቸው ነገሮች የሚያካትቱ ኑሮውን በእውቀት እንዲያጣፍጡት የሚረዳው ቻናል የእውቀት ማዕድ እንግዲህ በጥናት አቀራረብና ሳይንስ ወይም ደግሞ ስነ ዘዴ መሰረት ብዙ አይነት የጥናት ዘዴዎች አሉ። ከዚያ ውስጥ አንዱ ያው የተጠኑ ጥናቶችን ሪቪው አናሊሲስ የምንለው ማለት ነው በሀገር ደረጃ በተለያዩ ዩኒቨርሲቲዎች ተቋማት የተጠኑ ጥናቶችን ሪፖርቶችን መነሻ ነው ያደረግነው ማለት ነው። ስለዚህ
በዩኒቨርሲቲ ደረጃ የተጠኑ ጥናቶች አሉ። በዓለም አቀፍ የህትመት ውጤት ላይ የወጡ የጥናት መጽሔቶች ላይ የታተሙ የጥናት ውጤቶችን ታሳቢ አድርገናል። ስለዚህ በእነኛ ጥናቶች ላይ የታተሙ መረጃዎችን ከሰበሰብን በኋላ ጤና ጥበቃ ሚኒስቴር የዲሞግራፊ ኤንድ ሄልዝ ሰርቬይ የህዝብ ቆጠራ ተቋም ያጠናው ጥናት አለ። WHO ያጠናው ጥናት አለ። UNDP ያጠኑ ጥናቶች አሉ። ሌሎችም ተቋማት ያጠኑ አሉ። በተለይ እነኚህ ሰብአዊነት ላይ የሚሰሩ ብዙ ተቋማት ብዙ ሪፖርቶችን ያወጣሉ። እንደሚታወቀው በእኛ አገልግሎት በተለይ በቤተክርስቲያን አገልግሎት በዓለም አቀፍ ደረጃ የተጠኑ ጥናቶችን መነሻ አድርጎ እቅዶችንና ስራዎችን የመስራት ልምዱ በጣም ብዙ ያልተለመደ ቢሆንም ብዙ ጥናቶች ግን አሉ። በሀገር ደረጃ ማን ተገብራቸው በጣም ብዙ ጠቃሚ ጥናቶች አሉና እነሱን ነው አናሊሲስ የሰራ ነው ማለት ነው። ስለዚህ ቴማቲክ አናሊሲስ ተጠቅመናል ማለት እኛ በፈለግናቸው የምክክል አገልግሎት ለመስጠትና ማህበራዊ ቀውሱ አለባቸው ብለን ያሰብናቸውን ዘርፎች መለየት የመጀመሪያው ስራችን ነው። ሶሻል ሚዲያ የሚለው አንደኛው ነው። ሱስ ብለን ስንቀምር ንጥረ ነገር ባህሪ ሱስ ብለን ስለምንከፍል ስለዚህ እዚያ ውስጥ ያሉ ነገሮች ሁሉ ጥናት የተገኙባቸውን ሁሉ መነሻ አድርገናል ማለት ነው። መረጃው የተሰበሰበባቸው የተጠናባቸው ጊዜያቶች ከ2020 ብዙዎቹ ከ2020 በኋላ የታተሙ ናቸው። ያ ማለት ከ8 ዓመት ያልሞላቸው ማለት ነው። ያው በጥናቱ ህግ መሰረት እስከ 10 ዓመት ድረስ ቢሆን ጥሩ ነው ተብሎ ይታሰባል እንደ ሁኔታው። ከዚያም በኋላ ወደ ኋላ ልንመለስ እንችል ይሆናል። ግን እንዲህ አይነት ጥናቶች በየጊዜው ተለዋዋጭ ስለሚሆኑ እኛ ታሳቢ ያደረግነው ከ2020 ጀምሮ የታተሙ ጥናቶች መነሻ አድርገን እነሱን ቁጥራዊ መረጃዎችን አወጥተን በዘርፍ ከፋፍለን የንጥረ ነገር ተጋላጭነትን በተመለከተ የማህበራዊ ወይም ደግሞ የባህሪ ተጋላጭነትን በተመለከተ በተለይ ከሶሻል ሚዲያ ጋር ተያይዞ የሚገናኙ በጣም ብዙ ጉዳዮች ስላሉ እነሱ ለየብቻው በዘርፍ አድርገን በሀገር ደረጃ በተለያየ አካባቢ ላይ የተጠኑ ጥናቶችን ነው ሳምራይዝ አድርገን ወደ እኛ አገልግሎት ያመጣናቸው ማለት ነው። እስኪ አሁን ደግሞ ወደ ዘርዘር ወደ ይዘቱ እንግባና ከሱስ ብንጀምር ደስ ይለኛል። የሱስ ተጋላጭነት በእድሜም ከፋፍላችሁ ያስቀመጣችሁት ነገር ስላለ እሱ እንዳሰሳውን እኔና ለምን ወደሚለው እንሄዳለን። መልካም እንግዲህ የሱስ ተጋላጭነት ስናነሳ ቅድም እንደነገርኩሽ ሁለት አይነት ናቸው በእኛ ጥናቶች የደረስንባቸው የባህሪ ሱስና የንጥረ ነገር ሱስ ብለን የወሰድነው ማለት ነው። በጣም አደገኛ የሆነውና ለኔም በጣም ከገረሙ ጥናት ግኝቶች መካከል የባህሪ ሱስ ተብሎ የሚታሰቡ ነገሮች በእኛ ቤተክርስቲያን በጣም የሚወገዙና ሰፊ ትምህርት የሚሰጥባቸው ናቸው። ለምሳሌ እንደ ዝሙት፣ ስርቆት፣ ውሸት፣ ቅናት እነኚህ የሚባሉ ነገሮች ራሱን የቻለ የሱስ ናቸው። በሳይንሱ ሱስ ተብሎ ነው የተበየኑትና በተለይ በእኛ መጽሐፍ ቅዱስም ለምሳሌ ያቺ መግደላዊት ማርያም ብናነሳ 7 አይነት አጋንንት ነበረባት፣ 7ቱም መናፍስት ወጡላት ለምናነሳቸው ላይ የተዘረዘሩት ነገሮች በሙሉ ከባህሪ ሱስ ጋር የሚገናኙ ናቸውና ብዙ የቤተክርስቲያን ልጆች በተለይ ምዕመናን በሚፈለገው ደረጃ በቤተክርስቲያን አገልግሎት በስርዓተ አምልኮና ሱታፌ የማይገኙትና ብዙ ጊዜ ማህበራትም ቤተክርስቲያንም የሚጨነቁባቸው ጉዳዮች አንዱ በዚህ ውስጥ ተካተቱና በተለያዩ የሱስ ተጋላጭነት ውስጥ ስለሆኑ ነው ወይም ደግሞ ለዚያ ተጠቂ ስለሆኑ ነው የሚለውን ነገር እንድናያት ይችላልና አንደኛው ዘርፍ ማህበራዊ ባህሪያዊ ሱስ ብለን የወሰድነው ነው። ሁለተኛው የንጥረ ነገር ሱስ ብለን የወሰድነው ነው። እሱም ቁጥሮችን ስንመለከት እንዲህ ይሆናል ብለን አልገምተንም። ለምሳሌ በንጥረ ነገር ደረጃ ስናነሳ የመጀመሪያው አልኮል ነው። አልኮል በመላው ሀገሪቱ በተለያየ አካባቢዎች ላይ ተጠንቷል። የተጠኑ ጥናቶችም የህትመት ውጤቶችም አሉ፣ ሪፖርቶችም አሉ። ቅድም ነገርኩሽ ተቋማትም እሺ ዲያቆን ይቅርታ ተመልካቹ አብሮ እንዲይዘን ጥናቶቹ የሃይማኖት የዘር እንደዚህ ልዩነት የሌላቸው በሁሉም አካባቢ ካለ ሃይማኖት እና ካለ አካባቢ ልዩነት የተጠኑ ናቸው። በኢትዮጵያ ደረጃ በተለያዩ አካባቢዎች ላይ በተለያዩ ወረዳዎች ላይ ሃይማኖትን ማህበረ ቅዱሳን ስላልን ኦርቶዶክሳዊ ብቻ የሚል እይታ እንዳይኖራቸው ነው። እኛ ከዚያ ውስጥ የወሰዱን ያው ማህበራዊ ቆስ ቤተክርስቲያን ለሁሉ ማደል አገልግሎት የሚሰጠው ስለዚህ ለሰው ሁሉ ስለሆነ ጥናቱን የሚወሰዱ ነው እንዳለ ነው ማለት ነው። አገልግሎቱን የሚሰጠው ለሁሉም ስለሚሆን ስለሚገባው ስለዚህ ጥናቶች የሚያሳዩት ሀገር አቀፍ ናቸው፣ ሁሉንም የሚመለከት ነው። በዚያ መሰረት አልኮልን ብናነሳ ቁጥሩ ይለያያል ከተለያዩ ቦታዎች። ለምሳሌ አዲስ አበባ ላይ የተጠናው ጥናት
ሐረር፣ ሐዋሳ፣ ባህር ዳር፣ ሌሎች ገጠር አካባቢ ላይ ከተማ እያለ የተጠኑ ጥናቶችና የወጡ ሪፖርቶች የሚያሳዩት ከ17 እስከ 40% ድረስ የሚሆን ሰው የአልኮል ጠጭ ሱሰኛ ነው ማለት በብዛት የመጠጣት ፍላጎት ያለው ነው የሚል ሪፖርት ነው የወጣው። እንግዲህ በዚህ ዘርፍ ላይ ወደ 32 ጥናቶች ናቸው ሪፖርት የተደረጉ የተጠኑ ጥናቶች። የ32ቱ ጥናት ግኝት ነው ይሄን የሚያሳየውና ወደ መሬት ላይ ወርደን ብንመለከት በተለይ ወደ ገጠሩ አካባቢ ብንሄድ እውነትም በየትንንሽ ከተሞች የሚጠጣው አልኮል፣ አረቄ እና ሌሎች ጉዳዮች በትክክልም መረጃውን የሚያረጋግጡ ሆኖ ናቸው የሚገኙት። በአዲስ አበባ ደረጃም ብንመጣ ሁላችንም ስንዟዟረው የምናየው ነው። በተለይ ቅዳሜና እሑድ ማታ በየመጠጥ ቤቱ ብዙ ወጣት ብዙ ወንድ ሰው በብዛት ያው ሴቶች አይጠጡም ማለት አይደለም፣ በብዛት ግን ወንዶቹ ይጠጣሉና መሬት ላይ የምናየው መረጃ በጥናት ተደግፎ ደግሞ ሪፖርት የተደረገው መረጃ የሚያሳይ